አንድ የልብስ ሱቅ ኖሯችሁ ማስታወቂያችሁን ለከተማው ሰው ሁሉ ከመበተን ይልቅ ልብስ መግዛት ለሚፈልጉ ሰዎች ብቻ በስልካችሁ ማድረስ ብትችሉ ምን ያክል ትርፋማ ትሆኑ ነበር? ሰላም፣ እኔ ጳውሎስ እባላለሁ። ዛሬ 90 ቀናት ቻሌንጅ ዲጂታል ማርኬቲንግ ፈተናዬን የመጀመሪያ ቀን ይዤላችሁ መጥቻለሁ። ዲጂታል ማርኬቲንግ ማለት በቀላል አማርኛ ምርት ወይም ቢዝነስን በኢንተርኔትና በሶሻል ሚዲያ ማስተዋወቅ ማለት ነው። ትልቁ ጥቅሙ ምንድነው ስንል፣ አንደኛ ማስታወቂያችንን በቀጥታ ለሚፈልገው ደንበኛ ብቻ እንዲደርስ በእድሜና በከተማ መምረጥ እንችላለን። ሁለተኛ፣ እንደ ድሮ በቲቪ በቢልቦርድ ብዙ ሺህ ብር ከመክፈል ይልቅ በጣም በትንሽ ወጪ ወይም በነፃ ቪዲዮዎችን በሺዎች የሚቆጠሩ ሰዎች መድረስ ያስችለናል። በሚቀጥሉት 90 ቀናት ይህንን ጥበብ በተግባር እያሳያችሁ እጓዛለሁ። ከኔ ጋር አብራችሁ ለመማር እና ይህንን ጉዞ የት እንደሚያደርሰኝ ለማየት አሁኑኑ ቻናልን ሰብስክራይብ አድርጉት። ቀናት ተጠናቋል። ነገ በሌላ መረጃ እስከምንገናኝ ባይ